ሰላም ለእናንተ ይሁን። በዓለም ዙሪያ የምትከታተሉኝ ውድ የጌታ ቤተሰቦች እንደምን ቆያችሁ? ጌታ ለዘላለም የተባረከ ይሁን። ዛሬ ደግሞ የእግዚአብሔርን ቃል የምንከፋፈለው የተጠራ ሕዝብ በሚል ርዕስ ነውና አንደኛ ሳሙኤል ምዕራፍ 12 ከቁጥር 22 ያለውን ቃል አነባለሁ። እንዲሁም አለፍ አለፍ እያልኩኝ የእግዚአብሔርን ቃል ዘዳግም 10:15ንም እንዲሁ እናያለን። ወዳጆቼ ሆይ እኛ የተጠራን ሰዎች ነን። የተጠራንበትንም መጠራት ዛሬ በመንፈሱ እግዚአብሔር ያስረዳናል። አብረን እናንብብ። አንደኛ ሳሙኤል ምዕራፍ 12 ቁጥር 22 ላይ እንደዚህ ይላል፣ እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ወዷልና። ሃሌሉያ! ለእርሱ ሕዝብ ሊያደርጋችሁ ዘንድ ወዷልና። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም። እንግዲህ በዚህ ስፍራ የምንመለከተው ስለ እስራኤላውያን ነው። ይሄ ሕዝብ የተባለ ሕዝብ ያልነበረ ነበር። ወዳጆቼ ሆይ እንዴት ጠራ እግዚአብሔር? ይህን ሕዝብ እንዴት ጠራ? እንዴትስ ወደደ? የሚወደድስ ሕዝብ ነበር ወይ? እስራኤል ማለት የሚወደድ ሕዝብ ነው ወይ? ታዛዥ ሕዝብ ነው ወይ? አምላክ እግዚአብሔር እንደፈጠረው ከአብርሃም ጀምሮ ኪዳን ገብቶለት ምድርን እንዳወረሰው ከነዓንን እንዳወረሰው የሚያውቅ ሕዝብ ነው ወይ? ይህ ሕዝብ እንግዲህ እንደምናውቀው ከግብፅ ሲወጡ በኃይለኛ በበቀል እጅ ነው ያወጣቸው አይደል? በበቀል እጅ እግዚአብሔር የጠራው ሕዝብ ነው። አሁን ስለ መጠራታችን እንድናስብ ፈልጋለሁ። እንዴት ነው የተጠራ ነው? እንዴት ነው የተጠራው ይህ ሕዝብ? እስራኤል ማለት ሕዝብ ያልነበረ ነበር። ነገር ግን ከፈርዖን እጅ ወጥቶ በአንድ ስፍራ የሚኖር ይህም ማለት እንደ አንድ ጉባኤ በአሕዛብ መካከል የሚኖር ሕዝብ ነው እስራኤል ማለት። በአሕዛብ መካከል አንድ አምላክን የሚያመልክ እንደ አንድ ጉባኤ የሚኖር እንጂ እንደ ሕዝብ የተቆጠረ አልነበረ። መንግስት አልነበረውም፣ መሪ አልነበረውም። ግን እግዚአብሔር ሃሌሉያ ወደዚህ ወደ ወረደው ሕዝብ መጣ። ማንም ወደማያስበው ሕዝብ መጣ። ሃሌሉያ ለስሙ ክብር ይሁን። ዘዳግም 10:15ንም እንዲሁ አነባለሁኝ። እግዚአብሔር ስለ አባቶች ደስ ብሎታል፣ እነርሱንም ወዷል። ከእነርሱም በኋላ እናንተ ዘራቸውን እንደ ዛሬ ሁሉ ከአሕዛብ ሁሉ መካከል መረጠ። አባቶችህን ወዷቸዋል። ምክንያቱም በእምነት የቆሙ እነ አብርሃም ያስደሰቱት እነ ይስሐቅ በዚህ ተቀመጥ በጌራራ ተቀመጥ ሲል ይቀመጡ ነበር፣ ይሰሙት ነበር፣ ያስደስቱት ነበር። አሁንም አባቶችህንም ወዷል። አሁንም ስለወደዳቸው አንተንም ሕዝብ ትሆን ዘንድ እስራኤል ሆይ መረጠ፣ ወደደ። ስለዚህ ለምንድን ነው የተመረጥነው? ለምንድን ነው የተመረጥነው? የመጀመሪያ የተጠራነውና የተመረጥነው ለደህንነት ነው። ለስሙ ክብር ይሁን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ ያለውን ቃል አነባለሁ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ከድቅድቅ ከጨለማ ወደሚደነቅ ብርሃን የጠራችሁ ብርሃኑ ነው የሚለው። ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ሃሌሉያ! እግዚአብሔር በእንዲህ መልክ ወዶን ይጠራል። ለደህንነት ቅዱስ ያልነበርን የተጣልን የነበረ የተረሳን የነበረ ስፍራ ያልነበረ ዝግቡ ማንባል ሰዎች ነገር ግን ለደህንነት ጠራ። ወዳጆቼ የዛሬ 2000 ዓመት በመስቀል ላይ በተንጠለጠለው በልጁ ሞት ተጠርተናል። ሊቀልብን አይገባም። የተጠራነው ለደህንነት ነው። የተጠራነው ለእግዚአብሔር ፕሮግራም፣ የተጠራነው ለክህነት ነው። የተጠራነው ቅዱስ ሕዝብ እንድንሆንለት ተጠርተናል። ወዶናል።
ይሄ ሊቀልብን አይገባም። ይሄ እውነት ነው ያቆመን። ይሄ እውነት ነው ያኖረን። ይህ እውነት ነው የሚያዘምረን። ይህ እውነት ነው በቤቱ ያኖረን። ይህ በህይወት እንኳን ያኖረን ከድቅድቅ ጨለማ እንደምታውቁት ጨለማ ነው። ጨለማ እንደምታውቁት መግቢያ መውጫ የለውም። ጨለማ የህይወታችንን ተስፋ ይቋጨዋል። አሁን ግን በልጁ ነው ያወራን። በአዲሱ ኪዳን የዛሬ 2000 ዓመት ለኛ የተናገረ መናገሪያው ኢየሱስ ነው። የተጠራ ነው በልጁ ነው። እረ ለስሙ ክብር ይሁን። ስለዚህ የተጠራን ሰዎች ነን። እረ ኢየሱስ ክርስቶስ ለዘላለም ዓለም ጌታ አይቀልብንም። ለደህንነት ተጠርተናል። ሞትን አሸንፎ ጠርቶናል። ድል አድርጎ ጠርቶናል። አሁን የምንታገለው ትግል የለም። ለደህንነት ተጠርተናል። ጨለማ በውስጣችን ያለውን ነገር እንኳን በትክክል እንድንናገር፣ እንድንንቀሳቀስ፣ እንድንራመድ አይፈቅድልንም። ጨለማ ከሞት ጋር ይተባበራል። እንደዚህ በሞት ጥላ የነበርን ህዝብ ነን ብርሃን ይወጣል። ወደ ብርሃኑ ነው የተጠራነው። ወደ ልጁ ነው የተጠራነው። ወደ እግዚአብሔር መንግስት ነው የተጠራነው። ለደህንነት ነው የተጠራነው። ሃሌሉያ! ለስሙ ክብር ይሁን። በመስቀል ሞት ነው የተጠራነው። ተሰውቶልን የተጠራነው። እስራኤላውያን ከግብፅ እጅ በኃይለኛው በበቀል ቁጣ እንዳወጣቸው፣ ከፍርዖን እጅ እንዳወጣቸው እኛን ደግሞ በነፍሱ ተወራርዶ ነው ያወጣው። በነፍሱ ተወራርዶ በብሉይ ኪዳን የነበሩትን አባቶቻችንን ሲጠራቸው መላእክትን እየላከ ነው የሚናገራቸው። በሁለተኛ ደረጃ ለምንድን ነው የተጠራነው? ጥሪው ምንን ያመላክታል? ምንድን ነው የሚያመላክተው? እኔም ሰርገኛውን እንደሚጠራ ነው የተጠራነው። በልተን ለመሄድ ነው የተጠራነው። ይሄንን ጥሪ እንድታከብዱ ትፈልጋል። ለኛ ኖርማል አይደለም ጥሪያችን። የመጀመሪያው ለደህንነት ነው። ሁለተኛ በቅድስና እንድንኖር፣ በቅድስና እንድንኖርለት ዳግም 7:1 ሄዳችሁ ማየት ትችላላችሁ። ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። ሃሌሉያ! እግዚአብሔር ሆይ ይህን ቃል የሚሰሙ በሙሉ በጌታ በናዝሬቱ ጌታ በኢየሱስ ስም ቅድስና አይቅለልባችሁ፣ ስምህ አይቅለልባችሁ፣ ጥሪ አይቅለልባችሁ። ጸልያለሁ ወዳጆቼ ሆይ ቅድስና አይቅለልባችሁ፣ አይቅለልባችሁ። ለቅድስና ተጠርተናል። አሁን የመጣውን ምድራዊ ሲስተም የያዘውን ትምህርት አቁሙ። ቅድስና መርህ ነው። ቅድስና የህይወታችን ዋና መሰረት ነው። ለዚህ ነው የተጠራነው። ቅዱስ ትሆንለት። ምን አይነት አምላክ! ይሄ ታላቅ አምላክ እኔን ከሱ ጋር እንድኖር ሲመርጠኝ እንዴት ነው ቅድስና የሚቀልብን? ለምን ይሸቀጣል ስሙ? ለምን ይሸቀጣል ጥሪ? ለምን ይነገድበታል በስሙ? ለምን በጥሪያችን እንነግዳለን? ለምን እንሸቅጣለን? ለምን ወደ ሐሰት ገበያ ወጣን? የተጠራነው እኮ በሞት ነው። ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ። ምክንያቱም ቅድስናን አያውቅም አሕዛብ። ለምንድን ነው አሁን ወዳጆቼ ኮምፕሮማይዝ የምናደርገው የምናመቻምቸው? ለምንድን ነው? የተጠራንበት ነው ወይ? የተጠራንበት ነው ወይ? ይሄ ህይወት ይመጥነናል ወይ? የውሸት ህይወት ይመጥነናል ወይ? ቅድስና የሌለበት ህይወት ይመጥነናል ወይ? ኢየሱስን መነገድ ይመጥነናል ወይ? ለስሙ አለመኖር ይመጥነናል ወይ? ህዝብ ትሆንለት ዘንድ፣ ቅዱስ ህዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ፣ ጠራ። ሌላ ዓላማ የለንም። በሶስተኛ ደረጃ ለምንድን ነው የተጠራነው? በፍቅሩና በአንድነት እንድንኖር፣ በክርስቶስ ፍቅርና በዚያው ፍቅር ደግሞ በአንድነት እንድንኖር ነው። የተጠራ ህዝብ ማለት በሌላ ቋንቋ ቤተ ክርስቲያን ማለት ነው።
ቤተክርስቲያን ደግሞ በግሪክ ቋንቋ ኤክሌሲያ ትባላለች። ኤክሌሲያ ማለት የተጠራ ህዝብ ማለት። ዛሬ ለኢትዮጵያ ቤተክርስቲያን ብቻ ሳይሆን በዓለም ላይ ላለችው ቤተክርስቲያን ነው መልእክቴን እያስተላለፍኩ ያለሁት። ኤክሌሲያዎች የተጠራችሁ በአንድነት ለመኖር የተጠራ ክርስቶስ የመሰረታት ቤተክርስቲያን በብሉይ ኪዳን ህዝብ እንዲሆን እስራኤልን እንደጠራት በአዲስ ኪዳን ደግሞ ሐዋርያት ሥራ ምዕራፍ 2 ላይ የተወለደችው ያቺ ቤተክርስቲያን አሁን እኛም ድረስ ያለችው ግን የሚዘበትባት መነገጃ የሆነችው ቤተክርስቲያን ይሄን መልእክቴን ተስማ። የእግዚአብሔር ቤት የደህንነት ቤት ነው፣ የቅድስና ቤት ነው፣ የፍቅር ቤት ነው። የተጠራ ህዝብ ወይንም ቤተክርስቲያን መኖር ያለባት ለዚህ ነው። በፍቅር ይኑሩ። የእግዚአብሔርን ቃል አነባለሁ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 10 ላይ ያለውን አነባለሁ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። የአብን ፈቃድ በመፈጸም በመታዘዝ መስቀል ላይ እስከ መሰቀል ድረስ አባ አባ ለምን ተውከኝ እስከ መተው ፈቃዱን ለመፈጸም ኢየሱስ ከታዘዘ ለፍቅር ስንል ማንታዘዘው ነገር የለም። ለፍቅር ስንል ማንተወው ነገር የለም። የማንተወው መብት የለም። የእግዚአብሔር ቤት የእግዚአብሔር ፍቅር ይግዛት። የእግዚአብሔር ቤት የእግዚአብሔር ፍቅር የሚገለጥበት። ስለዚህ በፍቅሩ ለመኖር ነው የተጠራን። በአንድነት ማለት በፍቅሩ ወይንም በአንድነት ፍቅሩ የኢየሱስ ነው። የኢየሱስ ፍቅር በቀዘቀዘበት ቤት ዝማሬ፣ ስብከት፣ ማንኛውም ነገር ሊደረግ ይችላል። ነገር ግን ኢየሱስ አይገለጥም። ፍቅሩ በቀዘቀዘበት ቤት ውስጥ ፍቅሩ በቀዘቀዘበት በሆነ ሰንበዲ ላይፍ ውስጥ ማንኛውም ነገር ሊደረግ ይችላል። ሚዲያ ሊያደንቀው ይችላል። ሰው ሊያከብረው ይችላል። ሊያጨበጭብለት ይችላል። ኢየሱስ ግን በሱ አይከብርም። ኢየሱስ ግን በሱ አይገለጥም። በፍቅሩ እንኑር። የተጠራን ህዝብ በፍቅሩ እንኑር። አሁን እኮ ፍቅር ለሰጠ ነው የምንሰጠው። ፍቅር ላደረገልን ነው የምናደርገው። ፍቅር ለጠላቶቹ ነው መስቀል ላይ የዋለው። ፍቅር የማይፈልገውን ህዝብ ነው ግብጽ ወርዶ የፈለገው። ፍቅር ግብጽ ወርዶ፣ ፍቅር እኔ ቤት መጥቶ፣ ፍቅር ወንበዴውን አድኖ ወንበዴው የሆንን ሰዎች ተመልከቱ። በግራና በቀኝ የተሰቀለውን ከክርስቶስ ጋር እነዚያ ወንበዴዎች ናቸው። በክፋታቸው የተሰቀሉ ናቸው። በስራቸው የተሰቀሉ ናቸው። በትክክለኛው ህግ የፈረደባቸው ናቸው። ይሄኛው ግን ህግ ያልፈረደበት ምንም ህግ እንከን ያላገኘበት በህግ እኮ አይደለም በህጋዊ መንገድ አይደለም የተሰቀለው የናዝሬቱ ኢየሱስ። ያለ በደሉ ተሰቅሎ በደለኛውን ያዳነ፣ ያለ በደሉ ተሰቅሎ ወንበዴውን ያዳነ። ፍቅር እንዲህ ነው። በፍቅሩ መኖር ይሁንልን። ፍቅሩ ይግዛን። የምናስተላልፈው ክርስቶስ ፍቅር ይሁን። ለልጆቻችን፣ ለትውልዳችን፣ ለዘር ማንዘራችን፣ ለአገልግሎታችን፣ ለነገ ትውልዳችን፣ ለጄኔሬሽን የምናስተላልፈው የክርስቶስ ፍቅር ይሁንልን። ለዚህ ተጠርተናል ወዳጆች፣ ለዚህ ተጠርተናል። የሚገርማችሁ ነገር የክርስቶስ ፍቅር የሌለበት ሰንበዲ ወይንም የሌለበት የሆነ ፐርሰን የሌለበት ሰው ያስታውቃል። የእግዚአብሔርን መንግስት በገንዘብ ሲሸጥ ታዩታላችሁ። የእግዚአብሔርን ጸጋ በገንዘብ ሲሸጥ ታዩታላችሁ። የክርስቶስ ፍቅር የለውም እሱ። የክርስቶስ ፍቅር እሱ ባዶ ሆኖ ራሱን አዋርዶ ለሌሎች ህይወት መስጠት ነው። አሁንማ ብዙ ያላቸው ሰዎች በጌታ ነን የሚሉ የእግዚአብሔርን ስም እየጠራን ነው የሚሉ ምድረ በዳ ላይ ያሉትን ሰዎች እንቁልልጭ አለኝ አየሽ፣ ይሄ አለኝ አየህ ኖሮ ኢየሱስን ሳትገልጥበት ከምትሞት ስጥና ኢየሱስን ገልጥሙት። ህይወት ቢሆን ስጥ፣ ገንዘብ ቢሆን ስጥ፣ ጊዜ ቢሆን ስጥ፣ ልብህም ቢሆን ስጥ። ኢየሱስ ነፍሱን የሰጠ። በክርስቶስ ፍቅር መኖር ይሄ ነው። በዚህ እድሜ በዚህ አገልግሎት ዘመኔ ብዙ ታሪክ እኔ እህታችሁ አይቻለሁ።
ኢየሱስ አለን የሚሉ ነገር ግን ከኢየሱስ ይልቅ መኪና ይበለጠባቸው በጣም የሚወዱት ከኢየሱስ ይልቅ ፎቅ ቆርቆሮ ይበለጠባቸው በኔ በህይወቴ ዘመን አይቻልም። እነዚህ ሰዎች ኢየሱስ አላቸው እንዴ? በፍቅሩ እየኖሩ ነው? እንቁልልጭ የሚያደርጉ እንቁልልጭ የሚላቸው ግን የለም። ወይንም ኢየሱስን ሽጦ ገንዘብን ለማግኘት ከወጣ ከዚያ ሰው ባስተቀር ማለት ነው። ወይ ዴማስ ወይ ይሁዳ ሊሆን ይችላል በዚያ ሊቀር የሚችለው። ኃያላን የሆኑና ዮሐንስ እና ጴጥሮስ አይቀሩም። በዚሁ አጋጣሚ ይሄን ሐሳብ ላወራ ፈልጋለሁ። ተው ኢየሱስ ህይወት እኮ ነው። ኢየሱስ ምድራዊ ቁስ አይደለም። ቁስ እኮ ተከትሎን ይመጣል ስንጠራው ነገር። ምክንያቱም የዕለት እንጀራ ነው እንዲሰጠን ጠይቆ የተባለው። በእርግጥ አያገባንም ስለሌላው። መስራት ትክክል ነው፣ ኦፍ ኮርስ አምናለሁ። መትጋት ትክክል ነው አምናለሁ። ምክንያቱም ሰው የዘራውን ያንኑ ስለሚያጭድ። ግን በክርስቶስ ኢየሱስ ስም አማኝ ነኝ፣ አገልጋይ ነኝ፣ ጴንጤ ነኝ፣ አጸላይ ነኝ፣ ጸላይ ነኝ በሚል ስም ግን የኢየሱስን ስም የሚያጎድፍ ነገር ሲደረግ በህይወት ያየው። የኢየሱስ ፍቅር በእነዚህ ሰዎች ህይወት ውስጥ አለ? መልሱን ለራሳቸው ተዋል። የኢየሱስ ፍቅር ይግዛ። ቤተ ክርስቲያን በዚህ ፍቅር ትንደድ። እናንተ የተጠራችሁ ኤክሌሲያዎች፣ የተጠራችሁ ህዝብ ሆይ ዛሬ እናገራለሁ፣ የኢየሱስ ፍቅር በእናንተ ህይወት ውስጥ ይንደድ። ይያዛችሁ፣ ዕለት ሌሊታችሁን ይያዝላችሁ፣ ቀናችሁን ይያዝላችሁ፣ ዘመናችሁን፣ ወጣትነታችሁን፣ ጎልማሳነታችሁን፣ ሽምግልናችሁን በኢየሱስ ስም የክርስቶስ ፍቅር ያዝ። በሱ ንደዱ። መንደድ ይሁንላችሁ። ብዙ ማውራት ይቻላል ስለ ክርስቶስ ፍቅር። ለዚህ ነው የተጠራን። በዚህ ለመንደር ነው የተጠራን። የሚጎሽሞል የለም ወይ? ለዚህ ፍቅር እንዳንኖር የሚያደርገን ነገር የለም ወይ ትሉኝ ይሆናል። አለ። ፈሽ ነው። ፍቅሩ ያሸንፋል። እኔ ዓለምን አሸንፌዋለሁ። ለተጠራሁት ለዚያ ጥሪ መኖር ሲጀምር የእግዚአብሔር ልጅ ኢየሱስ ከኔ ጋር ስለሆነ ማንም ሊጥለኝ አይችልም። ማንም ሊቋቋመኝ አይችልም። ካልኖርኩ ግን ወድቅበታለሁ። መስበክ ቀላል ነው። መዘመር ቀላል ነው። ኢየሱስ ፍቅር ነው ብሎ መዘመር ብዙ ቀላል ነው በጣም። መኖር ነው ከባድ። ዛሬ በኢየሱስ ስም ጸጋው ይለቀቅልናል። ይሄን ድምጽ ለምትሰሙ፣ ይሄን ቃል ለምትሰሙ ለእናንተ ለወዳጆቼ የእግዚአብሔር ጸጋ ይበዛላችኋል። ተው አስቀድሙና እስኪፈትኑ በፍቅሩ መኖር ጀምሩ። የተጠራሁት ለዚህ ነው በሉ። የሚረብሻችሁ እልፍ ይሆናል፣ የሚያውካችሁ እልፍ ይሆናል። ነገር ግን እንዳልነበር ይሆናል። በዚህ ፈትኑ እግዚአብሔርን። እስኪ እንደሚጥላችሁ ታያላችሁ። ለተጠራችሁ መኖር ጀምሩ። ሃሌሉያ።